70% የሚሆኑ የዳቪንቺ ሪዞልቭ ኤዲተሮች ፕሮጀክታቸውን የሚጀምሩት በተሳሳተ መንገድ ነው። ዛሬ ይህንን እንዴት ማስተካከል እንደምንችል አሳያችኋለሁ። መጀመሪያ ሶፍትዌሩን ከመክፈታችን በፊት ፋይላችንን በትክክሉ እናደራጃለን። ሁሌም ትክክለኛውን የፕሮጀክት ስማችሁን አስገቡ። እኔ ግን ለዛሬ ሳምፕል ብዬ አስገባለሁ። እናም ቪዲዮዎቹን ማስቀመጥበት ፎልደር ክሬት አድርጋለሁ። አንዳንድ የተለያዩ ፋይሎችን ማስቀመጥበትንም ፎልደር አዘጋጃለሁ። የተቀዳ ኦዲዮ ሚኖሪንግ ከሆነ ፎልደር አዘጋጃለሁ። ለምትጠቀመው ሙዚቃዎች ፎልደር አዘጋጃለሁ። ከአንድ በላይ ካሜራ የምትጠቀም ከሆነ እዚህ ውስጥ በመግባት ለየብቻቸው ፎልደር አዘጋጃለሁ ማለት ነው። የዳቪንቺ ፕሮጀክታችንን የምናስቀምጥበትንም ፎልደር ክሬት አድርጋለሁ። ሌላኛው ደግሞ ዳቪንቺ ሪዞልቭ ራሱ ክሬት የሚያደርጋቸው ፋይሎች አሉ። እነሱን ደግሞ ሴቭ የሚያደርግበትን ሌላ ተጨማሪ ፎልደር ፈጥርለታለሁ ማለት ነው። ይህን ይመስላል ፎልደር ስትራክቸራችን ማለት ነው። እናንተ ደግሞ ከዚህም በተሻሻለ አድርጋችሁ አመቻችታችሁ መስራት ትችላላችሁ። አድ ፕሮጀክት ላይብረሪ እንለዋለን። ለአንድ ሴፓሬት ለሆነ ፕሮጀክት ራሱን የቻለ ፕሮጀክት ላይብረሪ ክሬት እናደርግለታለን። ሁሉንም ፋይሎቻችንን እዛ እናስቀምጣለን። ይህንን ፕሮጀክት መልሰን መክፈት ብንፈልግ በቀላሉ እንከፍተዋለን። ምንም አይነት ፋይል ሚስ ሳያደርግ እናገኘዋለን ማለት ነው። በተጨማሪ ደግሞ እናንተ ሰርታችሁት ሌላ ሰው የሚቀጥለው ከሆነ እናንተ ሰርታችሁት ሌላ ሰው ሪፋይን የሚያደርገው ከሆነ ፋይናል የሚያደርገው ከሆነ እናንተ ሰርታችሁት ሌላ ሰው ከለር የሚሰራው ከሆነ በቀላሉ ለማጓጓዝ አመቺ ይሆናል ማለት ነው። ኢዚሊ ያ ሰው መጥቶ አዲስ ላይብረሪ ከፍቶ እዚች ጋር እንደምታዩት ኮኔክት ብሎ ሙሉ በሙሉ ፕሮጀክቱ ምንም ሳይጎለው ምንም ሳይቀር ፕላጊን ካልተጠቀማችሁ በስተቀረ ፋይሉን ፕሮጀክቶቹን ማግኘት ይችላል ማለት ነው። ስለዚህ ይሄኛው ስቴፕ በጣም ክሪቲካል የሚባል ነው ማለት ነው። እና ሁሉንም ደግሞ በቸልተኝነት ሳይሆን ፕሮጀክታችሁን በትክክል ሪኔም አድርጉ ስማቸውን ማለት ነው። ሳምፕል ብለነዋል። ከዛ በኋላ ምንድነው የምናደርገው? ብሮዝ እንለውና ሎኬሽን የሚለው ጋር ቅድም ክሬት ያደረግነውን ፎልደር እናሳየዋለን ወይንም ከሱ ጋር ሊንክ እናደርገዋለን ማለት ነው። እሱ ጋር ገባለው ሳምፕል የሚለው ጋር። ከዛ ፕሮጀክት የሚለውን ፎልደር እንመርጣለን፣ ኦፕን እንለዋለን። ስለዚህ ዳቪንቺ አሁን ፕሮጀክቱን ሴቭ ማድረግ እንዳለበት አውቋል ማለት ነው። ክሬት እንላለን። እዚች ጋር እንደምታዩት ሳምፕል የምትለው ፕሮጀክት ላይብረሪያችን መታለች ማለት ነው። እሱን ደብል ክሊክ ስናደርግበት መልሶ ይጠይቀናል ማለት ነው ሪኔም እንድናደርገው። ስለዚህ አሁንም ሳምፕል እለዋለሁኝ። ከዛ በኋላ ሚዲያ ሎኬሽን ቅድም እንዳልኳችሁ ተጨማሪ አሁን ባለው አፕዴት ላይ ኤአይ የጨመራቸው ፊቸሮች አሉ። እነሱን ለምሳሌ ቴክስት ወደ ኦዲዮ መቀየር እነኚህ ነገሮች ሲሰራ ሪከርድ ስታደርጉ ተጨማሪ ነገሮችን ራሱ ፋይል ክሬት ስለሚያደርግ የት ላስቀምጥ ስለሆነ ቅድም ደሞኛ ስላዘጋጀን ፎልደራችንን ምን እናደርጋለን? ሚዲያ ሎኬሽን የሚለውን ቼንጅ ሎኬሽን እንለውና ሪዞልቭ ፋይል የሚላለን ማለት ነው። ኦፕን እንለዋለን። አሁን ሊንክ ሆኗል። በቀላሉ ክሬት እንላለን ማለት ነው። ከመሰረት ጀምሮ አሁን ምን ሆኗል ማለት ነው? በደንብ የተደራጀ ፕሮጀክት ክሬት አድርገናል ማለት ነው። ዋነኛው የሆነው ደግሞ ማክ ላይ ከሆናችሁ ዳቪንቺ ሪዞልቭ የምትለው ጋር ትሄዱና ወደ ታች ተወርዱና ፕሪፈረንስ የሚለውን ትጫናላችሁ። ከዛ ዩዘር እንመጣለን። ፕሮጀክት ሴቭ ኤንድ ሎድ የሚላለ እሱን እንጫናለን። ከዛ ወደዚህ እንመጣና ሶስቱ ቼክ ቦክሶች ቼክ መደረጋቸውን እርግጠኛ እንሁን። የመጀመሪያው ላይቭ ሴቭ ነው። ይሄ ማለት እየሰራችሁ እናንተ ሴቭ ባትሉትም እሱ ከባክግራውንድ ላይ ሆኖ አውቶማቲካሊ ሴቭ ያደርግላችኋል ማለት ነው። ሁለተኛው ፕሮጀክታችሁን ኖርማል አሁን ሴቭ የመጀመሪያው ሴቭ የምታደርገው ዋናው ክሬት ያደረጋችሁበት ቅድም ፕሮጀክት ብለን ሴቭ ያደረግንበት ቦታ ነው ሴቭ የሚያደርገው። ሁለተኛው ግን ፒሲያችሁ ላይ ለብቻው ባካፕ ይይዝላችኋል ማለት ነው። ሁለት ባካፕ ሆናችሁ ማለት ነው። አንድ ሃርድ ዲስክ ላይ እየሰራችሁ ከሆነ ሃርድ ዲስኩ ላይ አላችሁ ዋናው ፕሮጀክት። ሁለተኛ ደግሞ እናንተ ባካፕ ሎኬሽን እዚህ ጋር የምትሰጡት ባካፕ ሎኬሽን ላይ ሁለተኛ ፕሮጀክት ሴቭ ያደርግላችኋል። ሶስተኛው ደግሞ ኤዲት እያደረጋችሁ አንዱ ማለት የምትፈልጉት ወይ ወደ ኋላ ተመልሳችሁ ማስተካከል ወይ ወደ ኋላ ተመልሳችሁ መጀመር የምትፈልጉ ከሆነ እሱንም ሴቭ ያደርግላችኋል ማለት ነው። እነኚህ ሶስቱ ቼክ ቦክሶች ቼክ መደረጋቸውን እርግጠኛ ሆኑ። ይህን ስጨርሱ ሴቭ ትላላችሁ ማለት ነው። ከዛ መጀመሪያ ፎልደር ክሬት ስናደርግ የሰራናቸውን ፋይል ኔሞች ደግሞ መልሰን እዚህ ዳቪንቺ ላይ እናደራጃቸዋለን ማለት ነው። ስለዚህ አውዲዮ ነበረን፣ ከዛ ቪዲዮዎች ነበሩን እያለን ሁሉንም እናካትታለን። ሁለተኛው መንገድ ግን እያንዳንዱን ደግሞ ፎልደርና ፋይሎች እየገባን እዚህ ጋር
ክሬት እያደረግን ቢኖዎቹን መልሰን ከምንሰራ ሌላኛው መንገድ የምናደርገው ምንድነው? ይህን እናጥፋቸው፣ ተመልሰን ወደ ሚዲያ ታቡን መጣና ፋይሉን ክሬት ያደረግንበት ቦታ እንሄዳለን። ዴስክቶፕ ላይ ነው አስቀምጠነው የነበረው። ራሱ አውቶማቲካሊ መጀመሪያ የሰራነውን ፎልደር ስትራክቸር እዚህ እንዲያመጣልን ኢምፖርት እናደርጋለን ማለት ነው። ስለዚህ ቅድም ክሬት ያደረግናት ፎልደሯ ላይ እንሄዳለን። ራይት ክሊክ አድርገን እዚሁ አድ ፎልደር ኤንድ ሰብ ፎልደር ኢንቱ ሚዲያ ፑል፣ ከዛ በቅንፍ አድርጎ ምን ይላል? ክሬት ቢን የሚላለ ማለት ነው። እሱን ክሊክ እናደርጋለን። አውቶማቲካሊ ክሬት አድርጎልናል። በዚህ ጋር የምታዩት ከሆነ ራሱ ውጭ ላይ ክሬት ያደረግናቸውን ፎልደሮች ኮፒ አድርጎ አመጣልን ማለት ነው። በተጨማሪ ፋይሎችም ውስጥ የሚኖራችሁ ከሆነ ፎቶዎችም ቪዲዮዎችም የሚኖራችሁ ከሆነ አብሮ ኢምፖርት ያደርግላችኋል ማለት ነው። ለምሳሌ ካሜራ አንድ ውስጥ ፋይል እንክተት። አንድ ቪዲዮ ካሜራ አንድ ላይ ኢምፖርት አድርገናል። ስለዚህ በተመሳሳይ መልኩ እንመለስና ሳምፕል ገባን፣ ቪዲዮስ ገባን፣ ካሜራ አንድ ላይ ገባን፣ ተመልሰን እችኑ ፋይል እዛው ጋር ኢምፖርት እናረጋታለን ማለት ነው ዳቪንቺ ላይ። በእንደዚህ አይነት መልክ ፋይሉን ኢምፖርት አድርገናል ማለት ነው አሁን ኢዚሊ። ሌላኛው ደግሞ ፋይሎቻችንን ኢምፖርት ካደረግን በኋላ ተጨማሪ ፋይሎች ስንከት፣ ለምሳሌ ሁለት ፎቶ ፋይሎችን ካሜራ አንድ ላይ አስገብቻለሁ ማለት ነው። ግን አሁን መልሼ ሁለቱንም ፋይሎች ኮፒ አድርጌ ድራግ አድርጌ ከምከት ምን ማድረግ እችላለሁ ማለት ነው? ዳቪንቺ ላይ ይመለስና ፎልደሯ ጋር መጣና ካሜራ አንድ ላይ ስለሆነ ኢምፖርት ያደረኩት ፎልደሯ ላይ ራይት ክሊክ አደርጋለሁ። ከዛ በኋላ ወደታች መጣና ሲንክ ሚዲያ ፋይል የምትላለች እሷን ክሊክ አደርጋለሁ። ስለዚህ ዳቪንቺ ምን ያደረገ ማለት ነው? አውቶማቲካሊ ወደዛ ፎልደር ሄድና አዲስ ወደ ፎልደሩ የተጨመረውን ፋይል ራሱ ሲንክ ያደርግልናል ማለት ነው፣ ወይንም ያስገባልናል፣ ኢምፖርት ያደርግልናል ማለት ነው። ሌላኛው ደግሞ አውቶማቲካሊ ፋይል ባስገባችሁ ጊዜ ራሱ ሪዞልቭ እሱ ላይ ያሉትንም ፋይሎች አፕዴት እያደረገ የምትጨምሯቸውን ፋይሎች ወደ ፎልደራችሁ ወይንም ወደ ፕሮጀክታችሁ አፕዴት እያደረገ እንዲያመጣላችሁ የምትፈልጉ ደግሞ ከሆነ ምን ታደርጋላችሁ? ማስተር ሚለው ጋር ትመጡና አጠቃላይ ራይት ክሊክ አድርጋችሁ አውቶማቲካሊ ሲንክ ሚዲያ ሚላለ ሲንክ ሚዲያ ፋይልስ ሚላለ እሱን ክሊክ ታደርጋላችሁ። ካሜራ አንድን ባክ ልበልና ካሜራ ሁለት ባዶ ነው እንደምታዩት፣ እዚህ ጋርም ባዶ ነው የሚያሳየን። ስለዚህ እሱ ላይ ምን አደርጋለሁ ማለት ነው? አንድ ፋይል ፎቶ ፋይል ነው፣ እሱን አምጥቼ ኢምፖርት አደርጋለሁ። ይሄ ማለት ምንድነው? ዳቪንቺ አውቶማቲካሊ አፕዴት ማድረግ አለበት ማለት ነው። ተመልሰን እናየዋለን። ስለዚህ አፕዴት አድርጓል ማለት ነው። ያስገባናትን ፋይል ይሄው አምጥቶልናል ማለት ነው። በእንዲህ አይነት መልኩ ፋይሎቻችንን ኢምፖርት ማድረግ፣ ከዛ በኋላ እየሰራንም መሀል ላይ አድም እናደርጋቸውን ፋይሎች መልሶ ሲንክ እንዲያደርግልን ማድረግ እንችላለን ማለት ነው። በቀጣይ ቪዲዮ ደግሞ እንዴት በትክክለኛው መንገድ ታይምላይናችንን ክሬት እንደምናደርግ አሳያችኋለሁ። ይመቻችሁ።